ሰላም ጤና ይስጥልኝ። ጠዋት መስታወት ስታዩ የግንባራችሁ ፀጉር ወደ ኋላ እየሸሸ ወይም የኤም ቅርጽ እየያዘ አስቸግሯቸዋል? ይህ ችግር የእናንተ ብቻ አይደለም። በሚሊዮኖች የሚቆጠሩ ሰዎች በተለይም በወጣቶች ላይ አሁን በብዛት እየታየ ያለ ከባድ ጭንቀት ነው። ነገር ግን ሳይንሳዊና በተግባር የተመሰከረላቸው መፍትሄዎችን ከተጠቀምን ይህን የሸሸ ፀጉር መመለስና ወደ ነበረበት ማስዋብ ይቻላል። ዛሬ በቤት ውስጥ በቀላሉ ልታደርጓቸው የሚችሉ 4 ዋና ዋና ፍቱን መድኃኒቶችን በዝርዝር አሳያችኋለሁ። መፍትሄው ውስጥ ከመግባታችን በፊት ፀጉር ለምን ከግንባራችን እንደሚሸሽ ማወቅ ግማሽ መፍትሄ ነው። ዋና ምክንያት ጄኔቲክስ ወይም የቤተሰብ ተጽዕኖ ቢሆንም DHT የተባለ ሆርሞን በጭንቅላት ላይ ሲበዛ የፀጉር ስሮችን ያጠባቸዋል። በዚህም ምክንያት ፀጉሩ እየሳሳና እየቀጠነ ሄዶ በመጨረሻም መውጣት ያቆማል። ከዚህም በተጨማሪ ከልክ ያለፈ ጭንቀት፣ የተመጣጠነ ምግብ እጥረትና ፀጉርን ወደ ኋላ አጥብቆ ማሰር ከግንባር ፀጉር መጥፋት ዋነኛ መንስኤዎቹ ናቸው። የመጀመሪያውና ቀላሉ መፍትሄ የተፈጥሮ ዘይቶችን መጠቀም ነው። በተለይ የካስተር ኦይል እና ሮዝሜሪ ኦይል በሳይንስ እንደተረጋገጡት የደም ዝውውርን በመጨመር አዳዲስ ፀጉሮችን እንዲበቅሉ ያደርጋል። ሁለተኛው እና በጣም ፈጣን ለውጥ የሚያመጣው መሳሪያ ደርማ ሮለር ይባላል። ይህ መሳሪያ ትንንሽ መርፌዎች ያሉት ስለሆኑ ግንባራችን ላይ በምናገላብጥበት ጊዜ ቆዳችን ላይ ጥቃቅን ቀዳዳዎችን ይፈጥራል። ይህ ሲሆን ሰውነታችን ቦታውን ለማዳን ኮላጅንና ደምን ወደ ግንባራችን በከፍተኛ ሁኔታ ስለሚልክ የሞቱ የፀጉር ስሮችን ይቀሰቅሳቸዋል። ሶስተኛው ነገር ከውስጥ የሚሰጥ መፍትሄ ነው። ፀጉር የሚሰራው ኬራቲን ከተባለ ፕሮቲን ነው። ስለዚህም በምግብ ውስጥ በቂ ፕሮቲን፣ ባዮቲን፣ ዚንክ እና አይረን ማግኘት አለብን። እንቁላል፣ ለውዝ፣ አቮካዶ እና አረንጓዴ ቅጠላቅጠሎችን በብዛት መመገብ የፀጉር መርገፍን ወዲያውኑ ያቆማል። ሁለተኛው ደግሞ የአኗኗር ዘይቤ ሲሆን በተማሪና በወጣቶች ላይ የሚፈጠረው የትምህርት ጫናና ጭንቀት ኮርቲሶል የተባለ ሆርሞን እንዲመነጭ ያደርጋል። ይህ ሆርሞን ፀጉርን ያረግፋል። ስለዚህ በቂ እንቅልፍ መተኛትና ጭንቀትን መቀነስ አለብን። ይህን 4 መንገዶች በተከታታይ ከተጠቀማችሁ ግንባራችሁ ላይ አስገራሚ ለውጥ ታያላችሁ። ዋናው ነገር ትዕግስትና ወጥነት ነው። ቪዲዮ ከጠቀማችሁ ላይክ ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየሳምንቱ የሚለቀቁ ጠቃሚ የውበትና የጤና መረጃዎችን ተከታተሉ። ጥያቄ ካላችሁ ኮሜንት ላይ ጻፉልን። በሚቀጥለው ቪዲዮ እስክንገናኝ ቻው።